ምድር ተናወጠ፣ እስራት ተፈታ። እግር ያሰረ መጥቶ እግር ላይ ተደፋ። በጣም የሚገርም የታሪክ ኮንትራስት ነው የምናየው። እግራቸውን ያሰረው መጥቶ እግራቸው፣ ገራፊው ቁስል አጣቢ ሲሆን እናያለን። ዝም በሉ ያለው እኔም በቤቴ መስራት እፈልጋለሁ ነዋል። አትበሉም ያላቸው ኑና እኔ ላብላችሁ አለ። በጣም በአንድ ጊዜ ነው ግልብጥ ያለው ነገሩን ስንመለከት። እንዳትናገሩ የተባሉት በአደባባይ የጀማ ስብከት ሰበኩ። በጣም በተገለጠው ህይወት ውስጥ ያለችው ስውሯ እጅ የምትሰራው ስራ በጣም የሚገርም ነገር ነው። በጣም የቅርብ ምሳሌዎች፣ አንዳንድ ምሳሌዎች። ቻርልስ ፖልሰን የፕሬዝዳንት ኒክሰን አማካሪ ነበር። የወተር ጌቱ ቅሌት በመባል እዚህ ሀገር የሚታወቅ የፖለቲካ ውዝግብ አለ። በጥፋቱ በእስር ቤት ገባ። ዝርዝር ታሪኩን አላውቅም። የማውቀው በፕሪዝን ሚኒስትሪ መስራችነቱ ነው። በጣም በርካታ መጽሐፎች የጻፈና ክርስቲያናዊ ንጽረተ ዓለምን በዓለም ዙሪያ በማስፋፋት በየዓመቱ 1.5 ሚሊዮን ዶላር እስከ ዕድሜ ልኩ ድረስ የቴምፕልተን ሽልማት ተሸላሚ ሰው ነበር። ፕሪዝን ሚኒስትሪ የሚባለው ለማቋቋም ግን የቻለው እስር ቤት ስለገባ ነው። እስር ቤት ገብቶ የእስረኞችን ህይወት አለ። በአገራችንም ያለው አሁን ጀስቲስ ፎር ኦል የሚል ግን መጀመሪያ ላይ ፕሪዝን ፌሎሺፕ የሚባል ነው። ብዙ እስር ቤቶች ውስጥ ብዙ ስራ የሰሩ የመጣሁባትን ቤተክርስቲያን ከዛ በመነሳት ብዙ ስራ ሰርታለች። እና ይጠፋል የተባለ ነገር አይሆንም፣ እስር ቤት ገባ የተባለ ነገር እንዴት ከዛ ውስጥ እንደወጣ ተመልከቱ። ዶክተር ጀንበር ተፈራ የሚባሉ ሴት በሀገራችን ሲስተር ጀንበር በመባል የሚታወቁ አሉ። የታምራት አምላክ ታምረኛው የሚለው መጽሐፍ ላይ ወንድማችን ታምራትም ጠቅሶታል። ባለቤታቸው የሆኑት የመጀመሪያው ኢትዮጵያዊ ምናልባት ፒኤችዲ ሲቪል መሐንዲስ ከንቲባ ኃይለ ጊዮርጊስ ወርቅነህ ከዚህ አገር ኒውዮርክ ከተማ ከነበራቸው ትልቅ ስራ በጣም እንግዲህ በዛ ዘመን ማለት በኃይለ ሥላሴ ዘመን ወደ አገር ቤት ሄደው በደርግ መከራ ያዩ እኚህ ሴትየው ለባለቤታቸው እንዲፈታ ባደረጓቸው ጥቂት ሙከራዎች ራስሽ አንቺ ይህንን ታረጋለሽ ለዓለም አቀፍ ሰሚዎች ሲጽፉ የጻፈችላቸው ሴትየው ደብዳቤ የጻፈችላቸው ተናግራ ለደርግ ካድሬዎች እነሱ አጋልጠዋቸው የሁለት ወር ልጅ እቤታቸው ጥለው ሲስተር ጀንበር እስር ቤት ተጣሉ። 5 ዓመት ቆዩ። ሲስተር ጀንበር የሚታወቁት በተክለ ሃይማኖት አካባቢ ቀበሌ 41 የሚባል ጣሊያን በድሮ ጊዜ የአዲስ አበባን ችግረኞች በሙሉ አንድ ቦታ ይሰብሰቡ ብሎ ያረገበት አካባቢ እንደ ገንደልስኪ አይነት ነገር አርጎ ያለበትን ቦታ የተበላሸውን ቦታ እንደገና በተቀነባበረ ዘዴ እንዲፋፋ ያደረጉት ሰው ናቸው። በግሌ አግኝቻቸው ደማቆቹ የሚለው መጽሐፍ ውስጥ ታሪካቸውን ለመጽሐፍ ሞክሬያለሁ። ሲስተር ጀንበር ግን እስር ቤት ገብተው የእስር ቤት የጤና አገልግሎት አቋቋሙ። ሲስተር ጀንበር ግን ከዛ ከወጡ በኋላ ታርጌታቸው ድሆች ሆኑ። በጣም የማይመስሉ ነገር በጣም ግልጽ በሆነው ነገር ውስጥ በስተጀርባው ያለ በጣም የሚገርም የእግዚአብሔር እጅ እናያለን። ወይዘሮ ዘኒ የኑስ ጆይ ሴንተር የሚባል በአዲስ አበባ ከተማ የምታውቁ ካላችሁ ጆይ ሴንተር ያቋቋመች ሴት በመጀመሪያ በአይምሮ ዘገምተኛነት የተጠቁት ልጆች ነው ያሏት። ከዚህ ሀገር የሄደች ሴት ናት እና ወጣ ብላ ከተማውን ስትመለከት የእሷ አይነት እናቶች ብዙ አሉ። ወደ ሀገር ሄዲ ወይስ እዚሁ አንድ መፍትሄ ልፈልግ? ጆይ ሴንተር እንደዛ አይነት ግማሽ ሚሊዮን ኢትዮጵያውያን አሉ። በቅርቡ ጊዜ እስካለው ስታቲስቲክ ድረስ በአእምሮ ዘገምተኛነት የሚጠቁ ለዛም ብዙዎቹ ሊደበቁ ይችላሉ። ከሚሊዮንም በላይ ሊሆኑ ይችላሉ። እኛ ሀገር እንግዲህ ስታቲስቲክ ባለሙያ በአጠገባችን አለ። እንዴት ስታቲስቲክ ሙሉ በሙሉ እንደሚገኝ አላውቅም፣ ግን ያንን ያመለክታል መረጃው። በጣም የማሰናከያ አለት የሆነባቸውን የመረማመጃ ድንጋይ አድርገው የሄዱ ብዙ አሉ። መጨረሻ ልንጠቅስ የምንችለው ኔልሰን ማንዴላ ነው። እስረኛ ነበር ስማቸው፣ በኋላ ፕሬዚዳንት ሆነ ስማቸው። እንዴት ነው ሊሆን የቻለው? ብዙ መጥቀስ ይቻላል። በጣም የሚያጋጥሙን ክፉ ነገሮች የእኛን ልብ አይጣሉት ወንድሞቼና እህቶቼ ፕሊዝ። እግዚአብሔር ከኛ ግልጽ የሆነው ህይወት በስተጀርባ እጁ አለች ማለት እግዚአብሔር አለ ማለት ቨርባል ኮንፌሽን ብቻ አይሆንም። እግዚአብሔር እንዳለ
አለ ማለት እግዚአብሔር አለ። ምንኖረው ኑሮ እንደሌለ አይሆን። ቆመን ራሳችንን እንመልከት። በጣም በዚህ ጉዳይ የእግዚአብሔር ብርሃን ወገግታውን የሚታወቀን የጨለማውን ብርታት ስናውቅ ነው። ጨለማው ብርቱ ሲሆን ጨለማውን ብቻ አንመልከት። የጨለማው ድቅድቅ የብርሃኑን ልክ ሊያሳየን እስከሚችል ድረስ መንፈሳዊ ሳይት ያስፈልገናል። የተደቀደቀውን ያህል የሚሆን ብርሃን ነው ያለው። የሚዳሰስ ጨለማ ካለ የዛን ያህልና የሚበልጥ ብርሃን እንዳለ ነው። የእግዚአብሔር እጅ አለ።